ቀደሱ መንገዳቸውን ያቃኑ በእግዚአብሔር ፊት ሞገስ የለመኑ ሞገስን የሚጠይቁ ከኃጢአት ጋር ጓደኝነት ያቆሙ ከኃጢአት ጋር መጫወት እንቢ ያሉ የጨከኑ ለገንዘብ ያልተገዙ ለትምክት ያልተገዙ ለክብር ያልተገዙ ለየትኛውም ስልጣን የማይገዙ ግን ለእግዚአብሔር ማንነት ለመገዛት የጨከኑ የኖህ መንፈስ ያላቸው ደግሞ ይኖራሉ ልክ እንደዚሁ እንደገና ደግሞ ነገራቸው የሎጥንም ዘመን እንድታስቡ ፈልጋለሁ አለ በሰዶምና በጎሞራ ላይ እሳት እስከወደቀበት ድረስ ሁሉም በኃጢአታቸው ሊረክሱ የሚፈልጉትን ያደርጉ እንደነበረ ወንድ ከወንድ ጋር ይተኛ እንደነበረ ሴትም ከሴት ጋር እንደፈለጉ ይሆኑ እንደነበረ መላእክቶቹ ገብተው ሎጥን ይዘውት እስኪወጡ ድረስ ማንንም ሰው ከኃጢአቱ እንዳልተመለሰ ልክ እንደዚሁ ይሆናል ጻድቅ ነፍሱን ሲያስጨንቅ የነበረውን ሎጥ ግን ይዘውት ከወጡ በኋላ ጥፋት እንደመጣ ልክ የሰው ልጅ መምጣት እንደዚህ ይሆናል አለ ጻድቅ ነፍሱን እያስጨነቀ ጻድቅ በሆነ ኑሮ ለመኖር ጨክኖ የተነሳ ትውልድም ይኖራል ማለት ነው መጨረሻ ላይ ከነሱ መካከል ጌታ ያረጋናል ግን ይመጣል እስቲ አጠገባቸው ያለውን ሰው ይመጣል በሏት ይመጣል ደሞ በእኛ ዘመን ይመጣል I'm telling you በእኛ ዘመን ይመጣል እኔ በጣም ደስ የሚለኝ ይውላችሁ በጣም ደስ የሚለኝ ኢየሱስ ይመጣል የሚለው ነገር ሊያስፈራራን አይገባም እንደው ደስ ሊለን የሚገባው ሞትን ፊት ለፊት አይቶ ሞት ሆይ ሞጊያ የታለ ሲኦልስ ድል መንሳት የታለ የሚሉ ሞትን ፊት ለፊት አይተውት በቅጽበት በመለወጥ ሞትን የማይሞቱ ትውልዶች ይኖራሉ ሞትን ሳይቀምሱ እንደ ሄኖክ ተለውጠው ወደ እግዚአብሔር ክብር የሚገቡ ትውልዶች ይኖራሉ ከነዛ ትውልዶች መካከል እንሆናለን እንግዲህ የቀረልን ጥቂት አመታት የቀረልን 20 እና 25 አመት I don't know ወይ 18 አመት 19 አመት አላውቅም 30 አመት አላውቅም ግን የዝግጅት ዘመን ነው የዝግጅት ጊዜ ነው እግዚአብሔር ያንቃን እግዚአብሔር ብቻ በራሱ አሰራር ኮንሺየስ ያድርገን አቆጣጠር ያስተምረን ይኛውና ያኛውን የምንቦጫጨቅበት ጊዜ አይደለም ክርስቶስ በደጅ ነው ክርስቶስ ሊመጣ ነው ግን are we ready ተዘጋጅተናል መጽሐፍ ታዲያ ሲናገር እንደዚህ ነው የሚለው ያ ቀን በድንገት እንዳይመጣባችሁ ለሁላችሁ እላለሁ ትጉና ጸልዩ ማለት ቀኑን ፈልጉት ቼክ አድርጉ ጎ ቼክ ሰርች አድርጉ እንዴት ነው የሚሆነው ምን ሲፈጸም ነው የሚሆነው ቼክ አድርጉ ቀኑ በድንገት እንዳይመጣባችሁ በድንገት ተነሱና ሙሽራውን ተቀበሉ እንዳትባሉ ምናልባት ዘይታችሁ አልቆ እንዳትቀሰቀሱ ካሁኑ ምን በሉ ቼክ አድርጉ ምልክቶቹን ሁሉ ቼክ አድርጉ እየሆነ ያለው ነገር እንደ ቀላል አትመልከቱት